ሰላም እንዴት ናችሁ? ቤዛዊት ፈቃዱ እባላለሁ። ስሜ ሚካኤል ቡልጌታ ይባላል። እኔ ሰላም አሳሉ ነው። በካራክተር ስሜ ደግሞ ያው ዳጣ በሚለው ታቁኛላችሁ። በካራክተር ስሜ ደግሞ በምታቁኝ ቅድስት። ዳጣ ላይ ደግሞ ያለኝ የስራ ድርሻ ዳይሬክተር ነው። በካራክተር ስሜ ደግሞ የምታቁኝ ናታን ታምራት እባላለሁ። ዛሬ የስራ ባልደረባችን የኤቢ ወይም ደግሞ የዮርዲ ልደት ነውና ፕራንክ ልናረጋት ነው። ፕራንክ ልናደርጋት አስበናል። ኤቢን ፕራንክ ልናረጋት ነው። በካራክተር ስማ የምታውቋት አቢጌልን ፕራንክ ለማድረግ ነው። ዛሬ በርዝዴዋ ነውና ሀሳቡ የማን መሰላችሁ? ሀሳቡ ያው ታውቁታላችሁ። የማን መሰላችሁ? ሀሳቡ የናታን ነው። በዳራ ህግ በስራ ሰዓት ቪዲዮን መቅረጽም ሆነ ላይቭ መግባትም ሆነ አይቻልምና በዛ ሰዓት ኤቢን ላይቭ ገብተሻል በሚል እንደዛ እሷን ደግሞ ለምንድነው ቪዲዮ የቀረሽው ላይቭ የገባሽው ለምንድነው ምናምን ብለን ነው ፕራንክ ልናረጋት ያሰብነው። ፕሮዳክሽን ማናጀሩ ቪዲዮ ይጠራታል። ኦልሞስት አሁን እየመሸ ነው። ቪዲዮ ይጠራታል። ከዛ ላይቭ ገብተሻል ምናምን ብለው ፕሮዲሰሩ ያው ሁሉንም የሚሰበስብና ለምን ቪዲዮ ቀረጻችሁ ለምን ላይቭ ገባችሁ ብሎ በመቆጣት ሰበብ እሷንም ፊት ለፊት ያስጠራትና በቃ ይጮህባታል ምናምን። ፕሮዲሰሩ ሲቆጣት በጣም የምትደነግጥ ይመስለኛል። ቢኮዝ ኤቢ በጣም ደንጋጣ ልጅ ነች። ኤቢ በጣም የምትደነግጥ ልጅ ነች። በትንሽ ነገር ነው የሚከፋና በጣም ትደነግጣለች ብዬ አስባለሁ። በዚህ ሀሳብ በትንሽ ነገር ነው የምትደነግጠውና ኢማጂን አድርጉት። እሱ ሲቆጣት ደግሞ በጣም የምትደነግጥ ይመስለኛል ሳስበው። በጣም የምትደነግጥ ይመስለኛል። እስቲ እንግዲህ የሚፈጠረውን አብረን እናያለን። እና አሁን ኦልሞስት እየመሸ ነው። እሷ ደግሞ ናፕል ታረገብታለች አይደል ክፍሏ። ስለዚህ እንሰበሰብና ፕሮዲሰሩን ጠርተን በቃ ሚቲንግ ምናምን እናድርግ ምናምን ተቆጣ ምናምን ብለን ሀሳብ እናመጣና አውቀ ፕሮዲሰሩ በጣም አሪፍ። ምክንያቱም በጣም የምትፈራው እሱ። አዎ ከሱ ብቻ ሳይሆን ሲጀመር ሰው ሁላችንም የምትፈራናለች፣ ግን እሱም በጣም ትፈራለች። ከዛ ነው ያሰብኩት አውቆ ሚቲንግ ነገር ተሰብስበን ምናምን እያወራን ነው አሉ። ከዛ እሷን እናስጠራትና እሷ ላይ በጣም እንዲጮህ እናደርጋለን ማለት ነው። እሷ ላይ ገብተሻል ቪዲዮ ቀርጽሻል ምናምን ብለን እንዲጮህባት ማድረግ ነው። እሷም በጣም ትደነግጣለች በእናት። ኖርማሊ ሲጀመር እንደ ክሯችን በስራ ሰዓት ላይ ላይቭ መግባት ሆነ ቪዲዮ መቅረጽ አይቻልም። አሁን ምግባና ገብተን ግን እኛ አይደለም እኛ ከምንላት ወይ እኔ ወይ ደግሞ ፕሮዳክሽን ማናጀሩ ሄዶ እኔ አንዴ ሚቲንግ አለን ቢላት ሞር ከዛ ከተኛችበት ጀምሮ እኛ ተሰብስበን አውቀን ሚቲንግ በሚመስል ነገር እኛ አሁን ተሰብስበን እንፈራለን፣ እንደነግጣለን። ብቻ የሚፈጠረውን አብረን እናያለን ተመልካቾቻችን አብረን እናያለን። በቃ እንግዲህ ጠብቁ። ቆንጆ ፕራንክ ነው እንሰራላችሁ። እሺ አሁን እንግባና እናናግራችሁ። በቃ እናርግ እንደዛ። ምንም ነገር በማያስነቃ መልኩ አድርጉት ታዲያ እንዳታስብ። እኔ ላይቭ ለምን ገባሽ? ለምንድን ነው ላይቭ የምትገቢው? ስራ አይደል እንደ የመጣሽ? ተመልካቾቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። አሁን ክሮ የተሰበሰበው የኤቢ ልደት ልናከብር ነው። የቀረጻ ሰዓት ነው። ግን ቀረጻ አቁመን ሰርፕራይዝ ልናረጋት ነው እየተዘጋጀን ያለን። ቀስ ብለን ነው የምንጠራት። እዚህ ክሩ ላይ በቀረጻ ሰዓት ማንኛውም ሰው ላይ መግባት አይችልም፣ ቪዲዮ መቅረጽ አይችልምና ይሄን ህግ ጥሰሻል ብለን ነው የምንጠራት። ከዛ ስትመጣ እናስደነግጣታለን። አብራችሁን ቆዩ። በደንብ ነው ሰርፕራይዝ የምናረጋት። አንዳንዴ ከካሜራ ጀርባ ያለውን የክሩ መተሳሰብ እርስ በርስ ተዋን ነገሮች ምን ገልጥላችሁ የትም እንዳትሄዱ። ለምን በቃ በቃ አሁን ተመልካቾቻችን በስርዓት ይታያቸዋል አይደለ? ልክ እንደመጣች ከዚህ ጋር ነው የምናስቀምጣት። እንግዲህ የፕሮዳክሽናችንን ህግ ጥሰሻል ብለን እናዝዛ። ሶሪ ግን ይህን ቪዲዮ መቼ ማየት ስለማይቀር በነገራችን ላይ በጣም ማከብራት ማደንቃት ጎበዝ ተዋናይ ነች። ያው የትወና እንኳ በጣም ከሚያስቀኑና ወደፊት ትልቅ ደረጃ ትደርሳለች ብለን ከምንጠብቃት ምርጥ ተዋናዮች መካከል አንዷ ነች እና ኤቢ እናከብርሻለን። ወደፊት ትልቅ ደረጃ እንደምትደርሽ
እርግጠኛ ነን፣ ተስፋ እናደርጋለን። በድጋሚ እንኳን ተወለድሽ ሰው ማክባሪ ናት እየተባልኩ ነው። ሂዱ ይዛችኋት። ፕሮዳክሽን ማናጀራችን ደብቀን ከዛ ፕሮዳክሽን ማናጀራችን እሱ ነው። የተሰማኝን ስሜት ተናገር። ከዛ በኋላ እሱ እንኳን ተወለድሽ ማለት ነው። ሰው አክባሪ ናት፣ በጣም ደግ ነች። እውነት ኤቢ ማለት በጣም ጎበዝ ስራ አክባሪ ነች። ስለዚህ ምናልባት ቦኛ አውቆ ሳተራለሁ፣ ግን ምን ልጠረጠር ትችላለች መሰለኝ። እንደዚህ የሆነ ነገር ሲኖር ብቻ ለብቻ አይደል የምናወራው። በዚህ ሰው መሀል ያወራኛል ብላ ላጠብቅ ትችላለች፣ ልጠረጠር ትችላለች። አይደለም ነው እንዴ? ምክንያት ይኸውልሽ ባንቺ ምክንያት አሁን የተቆጣ ኤቢ በጣም ይቅርታ ነው የኔ ሀሳብ ቢሆንም እንግዲህ ነገሮች አስገድደውኝ ነው። ሃፒ በርዝዴይ ብያለሁ። ሃፒ በርዝዴይ እንኳን ተወለድሽ እህቴ። ሃፒ በርዝዴይ ዮርዲ። ጨርሻለሁ። መልካም ማለትሽም በጣም ብዙ አሰቃይተሽኛም በህይወቴ፣ ግን በቃ ይሁንሽ። በቃ ላንቺ ልደት ይሄው ጠላ ጠምቄ ምናምን ነው። እሺ እንኳን ተወለድሽ፣ በጣም ወድሻለሁ። ሃፒ በርዝዴይ። እሺ ስንት ዓመቷ ነው? አየሽ ማናቸው አስመሳዮች ናቸው እንጂ ማናቸውም ስላንቺ አያውቁም፣ አይወዱሽም ምናምን። እኔ ብቻ ነኝ አርቄ የማስብልሽ። ዞሮ ብዙ ተንኮል ምናምን አስበውብሻል። ኦንላይን ይሄ ምንድን ነው ምን ነበር ላይቭ ገብተሻል ምናምን ብለው ሊያስለቅሱሽ ነው። ልንገርሽ ብዬ ነው። በተደጋጋሚ አውርተናል እኮ ነው እያልኳቸው ያለሁት እንጂ ስራ ነው አይደል? ያዘው ትልልቆች ነው። አውርተን መግባባት አለብን፣ መከባበር አለብን አይደል? ስራ ነው። ሙያውን እንወደዋለን። ሙያውን ስለምንወደው ነው ሰው በሚተኛበት ሰዓት ቁመን እያመሸን ብዙ ተመልካች አምኖን እኛን አክብሮ ነው እያየን ያለው። ስለዚህ ለሆነ ለተመልካች የምንሰጠው ነገር አለ ካለን መጀመሪያ ለራሳችን መውሰድ አለብን። ራሳችን ዲሲፕሊን ልንሆን ይገባል። እሺ ቤት አለች እና ለምን አልመጣችም? አይደለም ይቅርታ የሚባለው ከትናንት ስህተት ስንማር አውርተናል አይደል? ሚቲንግ አድርገናል። ኤቢ ለገረጻ ነው አይደል የመጣሽው? ራት እየተበላ ነበር። የት ነው የሄድሽው? ራት እየተበላ ነበር። የት ነው የሄድሽው? ላይ ቁጭ በይሽ። ነዚህ ያው ነይ ቁጭ ዳታ ነይ ቁጭ ተመልካች ለኛ ፍቅር አለ፣ አክብሮት አለው። ለምንድን ነው ለተመልካች የምንሰጠውን ነገር እንዴ የማይጣፍጥ ምግብ ለሰው እናቀርባለን እንዴ?
የሚጣፍጥ ምግብ ነው ለተመልካች ነው። ተመልካች እኮ እኛን አክብሮ ነው ቁጭ ብሎ የሚያየው። እኛ በስርዓት ሳንዘጋጅ እንዴት ነው የምንሰራው? አውርተናል። ሁሌ ኮምፕሮማይዝ አናደርግም። ምርጥ ስራ መስራት አለብን። ከዚህ በፊትም ነግራችኋለሁ አይደል? እኛ ቀለል አድርጋችሁ አትዩት። የምንሰራው ስራ በጣም ትልቅ ነው። ያለንን ነገር እየሰሰትን አይደለም። በደንብ ኢንቨስት አድርገን አንደኛ ለመሆን ነው እየሰራን ያለነው። ባለፈው አውርተናል አይደል? ከዛ ፕላስ የተለያዩ ቅንጭብጫቢ ቪዲዮዎችን እየለቀቅን የተመልካችን ስሜት መረበሽ የለብንም። አውርተናል አይደል? ስንመጣ ለትወናና ለትወና ብቻ ነው እዚህ የምንገናኘው። ምንም አይነት ቪዲዮ መቅረጽ አይቻልም፣ ላይቭ መግባት አይቻልም ብለን ተናግረናል አይደል? ኤቢ ለምንድን ነው ላይቭ የገባሽው? ባለፈው እንትን እኮ ነው ቪዲዮ ኮል እሺ ቪዲዮ ኮል ነው የገባሽ የነበረው? ትልልቅ ሰው ነው ያለው እዚህ። አንድም ሰው አይዋሽም። ላይቭ እንደገባሽ ነግሮኛል። ላይቭ እንደገባሽ ነግሮኛል። ሰምቻለሁ። አይዋሽም። ታውቂያለሽ፣ የምናከብርሽ ተዋናይ ነሽ። ችሎታሽ እናደንቃለን። እጅግ ተስፋ ብዙ ነገር ግን ስንሰራ ዲሲፕሊን መሆን አለብን። ስራችንን ማክበር አለብን። ተነጋግረን እኛ እንደ ድርጅት እናንተን አምነን ለተመልካች ጥሩ ነገር ለመስራት በደንብ እየተዘጋጀ እንደሆነ ታውቂያለሽ። እና ለምንድን ነው ስራችሁን አክብራችሁ ከእናንተ የሚጠበቅባችሁን ኃላፊነት የማትወጡት? እዚህ የምንገናኘው ለትወና ነው። ከዛ ላይቭ መግባት የራሳችሁን ኮንተንት መስራት ስንፈልግ ደግሞ አለ እኮ በራሳችን ታይም ስኬጁል መገናኘት እንችላለን። ግን ቀረጻ ላይ ከካራክተር ወጥተሽ ላይቭ ለምን ትገቢያለሽ? አስረጅኝ። ለምንድን ነው የገባሽው? ለመሞከር። እኔም ደግሞ ዋሽተሽኛል። ስልክ እያወራሁ ነው ቪዲዮ ኮል ነው ያልሽኝ አይደለም? ማርያምን ያኔ ማለት ነው ቪዲዮ ኮል እያወራሁ ነው እኮ። ከዛ ከታች ውሃ እያጠጣሁ እያየሁሽ መጥቼ ሳይሽ አጠፋሽ ስልኩ። የምር ቪዲዮ ኮል ነው መሰለኝ ማለት ነው። እና ላይቭ ለምን ገባሽ? ላይቭ ለምን ገባሽ? ለምንድን ነው ላይቭ የምትገቢው? ስራ አይደል እንደ የመጣሽው? ማርያም እናንተ በጣም ነው የደነገጠች። ማርያም አሳዘነች። ማርያም ወይ ማርያም እንዴት እንደሚመታ ልጓይ እመቤቴን ከዛ ጀምሮ እንፈልጋለን። ለካ ደግሞ ላይቭ ገብታለች። አየህ ሚስተር አይደለም የሆነ ቀን ቪዲዮ ኮል እያወራች ከታች እኔ ላይቭ ገብታ መስሎኛል። ይሩጥ ሲመጣ ለካ ቪዲዮ ኮል ስታሳይ የቪዲዮ ኮል በቃ ይሻላል። ለካ ላይቭ ገብታ ነው ታውቃለህ። ተረጋግቼ ተቀምጬ እንዲህ ስትል እኔ አንዴ ብቻ ለመሞከር ብዬ ገባሁ። እሺ አፒ በዚህ ስንት ዓመት ነው ንገረኝ። ስንት ዓመት ነው? ከ30 ጀምሮ አይደለ? ከአርባ ነው። ስለታማ ራሷ እድሜው ጋር እንመጣለን። ስንት ዓመትሽ ነው በላ? አቤት
ምን ተሰማሽ ግን? መጀመሪያ ምን ተሰማሽ? ጭራሽ አልጠበኩም ነበር ማርያም እና ሁላችሁም አስባችሁ ስላዘጋጃችሁልኝ አመሰግናለሁ። ምን አሰብሽ? ምን ተሰማሽ? ሲጠሩሽ ምን አልጠረጠርሽ? ጭራሽ ነበር ያልጠረጠርኩት። ማለት ባለፈውም ስለተናገሪ መጥቶ አይ ላይቭ አይደለም ቪዲዮ ምናምን ነገር ብዬ አሳይቼዋለሁ። እሺ ከዛ ባለፈው ደግሞ እስቲ ቆይ ልሞክረው ምናምን ነገር ብዬ ላይቭ አንድ ገባው ምናምንና ከዛ ወጣውኝ። ከዛ በቃ ያኔ መቅዲ ነገረች ምናምን ሲሉኝ አይ በቃ ነግራው ይሆናል ብዬ እና በጣም ነበር የፈራሁት። ምን መልስ አዘጋጀሽ? ዝለው ነው እንዴት ነው ብለው ምን ሊለኝ ይችላል ምናምን ብለሽ ወይኔ እኔም እና ደግሞ ምን አለ ባንቺ ምክንያት እኛ እየተቆጣን ነው ምናምን ነገር ሲልኝ በጣም ደነገጥኩኝ። እሺ አሁን ወደ ስንት ዓመትሽ ነው እንግባ? ይሄ ነገር ትልቅ ረሰድ ስንት ዓመትሽ ነው? በጣም ትልቅ ማወቅ ራሱ ተኛ የምንፈልግ ተመልካቾችም እርግጠኛ ነኝ ማወቅ ይፈልጋሉ ስንት ዓመቷ እንደሆነ። ያው እኔ ገና ልጅ ነኝ። ያው 22 30 ዓመትሽ ነው አይደለም? 29 ዓመትሽ ነው አይደለም? 27 ዓመትሽ ነው አይደለም? 26 ዓመትሽ ነው አይደለም? 26 ዓመትሽ ነው አይደለም? 25 ዓመትሽ ነው አይደለም? 23 ዓመትሽ ነው አይደለም? 22 ዓመትሽ ነው? አዎ እሺ ቲክቶክ ነው ዊሽ ከእንዴት ነው ቁራስና ዊሽ ነው እንዴ? ቀርጻ ዊሽ ነው ቁርሳ ዊሽ ትኩረትና መልካም ልደት አመሰግናለሁ። መልካም ልደት ግን ከዚህ በኋላ ለሙከራም ሆነ ለምን አመሰግናለሁ። ሃፒ በርዝዴይ። በመጀመሪያ እንኳን ተወለድሽ፣ እንኳን እዚህ አበቃሽ ነው ማደረሰሽ ነው የሚባለው። እንወድሻለን። እግዚአብሔር ቀሪ ዘመንሽን ይባርክልሽ፣ መልካም የስራ ዘመን ያርግልሽ። ከዚህ በኋላ ቀሪ ዘመንሽን እግዚአብሔር የስኬት ዘመን ያርግልሽ። እንወድሻለን። ሁሌም መልካም ሰው ሆኚ በህይወትሽ። አሜን። አመሰግናለሁ። እሺ ከዛ ለዳይሬክተሯ ለቤዛ ለቅድስት በነገራችን ላይ ቅድስት የዳታ ማይክ የለም እንጂ ቅድስት የዳታ ዳይሬክተር ነች። በትወና ብቻ ነው የምታውቋት። ዳይሬክተሯም ጭምር ነች። እስኪ ዊሽ ነው መልካም ልደት የቅድስት ልብስ መልካም ልደት። ቅድም እዛ ሰርግ ቦታ እዚህ ሰረቅ እያረግሽ ያየሽው ልጅ ይስጥሽ። ሌላ ሚስት ኤቢ መልካም ልደት ይሁንልሽ። ቀሪ ዘመንሽ ያሰብሽው የሚሳካልሽ ትልቅ አክተር ሆነሽ የምናይበት እድሜ ይስጥሽ። መልካም ልደት። አመሰግናለሁ። ኤቢዬ እንኳን ተወለድሽ፣ መልካም ልደት። እወድሻለሁ። ዘመንሽ ሁሉ ሳቂ፣ በእድሜ ላይ እድሜ ጨመሪ። ያው ብታደርቂንም እንወድሻለን። መልካም ልደት። በቃ እኔ መልካም ልደት። በጣም እንወድሻለን። ትልቅ ደረጃ ድረሽልን ወደፊት። እሺ አመሰግናለሁ።
በእውነቱ ስለዋሸሽኝ አፍፌሻለሁ። ግን ጎበዝ ልጅ ነሽ፣ ታታሪ ልጅ ነሽ። በዚህ ቀጥይ። ሳዝዥሽ እንደ ልጅ ነው የምትታዘዢ። በጣም ጎበዝ ነሽ። በዚህ ቀጥይ። ትሰሚኛለሽ ከኩሩ የበለጠ ደግሞ በሲኒማ ደረጃ ሰርተሽ ደግሞ እንደምታኮሪ እንደምታስጠሪኝ ተስፋ አደርጋለሁ። መልካም ልደት እመኝልሻለሁ። አመሰግናለሁ ማለት ነው። ስብሰባ ላይ እንነጋገራለን። ስብሰባ ላይ እንነጋገራለን። እስኪምጡ ከዛ ወደ ማን ወደ እኔ ነው የሚመጣው? አዎ ያው እኔ ብዬዋለሁ፣ ብዙን ነገር ተብሏል። ኤቢ እንደ ፕሮዲውሰር እንደ ዳራም እንዳንቺ አይነት ተዋናይ እኛም መቀላቀሉ እውነት ለመናገር እድለኝነት ነው። እንግዲህ 22 ዓመቴ ነው ብለሻል፣ እኛም አምነናል። ይሁን ግን እድሜ ጸጋ ነውና በሰላም በጤና ለአዲስ ዘመን አዲስ አመት መቁጠር ስለጀመርሽ በህይወትሽ እንኳን ደስ አለሽ፣ እንኳን ተወለድሽ፣ እንኳን እኛን ተቀላቀልሽ። ሁሉም እንዳሉት አንቺን ከፍ ያለ ቦታ እንጠብቃለን። ተያይዘን ተጋግዘን ብዙ ስራ እንደምንሰራ እርግጠኛ ነኝ። በድጋሚ እንኳን ተወለድሽ። ቀሪ ዘመንሽ የተባረከ እንትን አግኝተሽ ይሁንልን። አሜን አሜን። ማማ እስኪ ምን ትያለሽ? አንቺስ መልካም እንኳን ተወለድሽ በያት እስኪ እንኳን ተወለድሽ ኤቢ በያት እስኪ። በቃ እናመሰግናለን። የምትናገሪው ያለሽ እኮ እማዬ ልክ እንደ ብሎኮሊና እንደ ካሎት የጣፈጠ አመት ይሁንልሽ። አሜን። የእንትን ፕሮዳክሽን ማናጀር ነች። በነገራችን ተመልካቾቻችን የምሳሌ መቅደስ ጌታነህ የሚለው ስም የኔ ነው። ራሴ ነኝ። ኮስቲዩም ያው አንዳንዴ እንደ ኮስቲዩም ትሰራለች። በእውነቱ ኮስቲዩም እንትን ስል የምታስቸግረኝ ኤቢ ነች። ያው እንደምታውቁት ነው። በጣም ያጥራል። እኔ እያስረዘምኩት ነው የምታዩት ድራማው ላይ። ኤቢን እንደው ከዚህ በኋላ ሳቂ ብሎ መመረቅ አለመመረቅ ነው። ለምን አለመሳቅ አልችልም። ስፔሻሊ ከብሬሱ በኋላ በጣም ተቸግረናል። ደጊ ተመንደጊ፣ በእውነቱ ገና ልጅ ነሽ። እግዚአብሔር የተባረከ የተቀደሰ አመት ያድርግልሽ፣ ከክፉ ይሰውርሽ። ለእናትሽ ለቤተሰቦችሽ መልካም ያድርግሽ። ለሀገር የምትበቂ ያድርግሽ መድኃኒዓለም። ለእኔም ትረፊ። አሜን። እኔ የንግግር ችሎታ እኮ የለኝም፣ ግን ኤቢዬ እንኳን ተወለድሽ፣ እንወድሻለን፣ እናከብርሻለን። ረጅም ዕድሜና ጤና ይስጥሽ። ያው በእድሜ ላይ እድሜ መጨመር፣ በመጀመሪያ የፈጣሪሽን አመስግኝ። እንኳን ተወለድሽ፣ መልካም ልደት፣ መልካም የስራ ጊዜ ይሆንልሽ። ኤቢ እንኳን ተወለድሽ። በጣም ከሚገባው በላይ እንወድሻለን። በተለየ ሁኔታ ስፔሻሊ ነው እንወድሻለን እና በተለየ የሚለው ስትል ወደ ጉዳዩ ልግባና መልካም የህይወት ዘመን እመኝልሻለሁ። በህይወትሽ በሙሉ ስኬታማ ሆነሽ እንዳትወርቂ፣ ተስፋ እንዳትቆርጪ። እንኳን ተወለድሽ፣ የሀሳብሽ ይሙላልሽ፣ በጤና ይጠብቅሽ። እሺ፣ አመሰግናለሁ። ፍቅራቸውን የሚገልጹት ቆንጆ አድርገው በመቅረጽ ነው። ያው ከተደባበሩ ደግሞ ከካሜራማን ጋር ይደባበራል።
እሺ በመጀመሪያ ሁላችንም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ እና በቃ ፈጣሪ ደግሞ መቼም አይለያየን እንደዚህ እንደሆንን እና በጣም ነው የምወዳችሁ። እግዚአብሔር ያክብርልኝና በጣም ነው ሰርፕራይዝ ያደረጋችሁኝ እና እንትን የሆነ ቦታ ነበርኩኝና ሰርክል አውና እሺ እና አይ ቀረጻ ምናምን የለም ሲሉኝ ከፋይ ማለት ግን አሁን ደስ ብሎኛል በጣም። ሁላችንም ወዳችኋለሁ። እግዚአብሔር ያክብርልኝ እና ደግሞ የቀረ አንድ ቀን እንሰጥሽ ይሆናል። እግዚአብሔር ለዚህ ያብቃል። አመሰግናለሁ። ትመልስልኛለሽ? እሺ ባለ አዎ ሙቅ ትመልስ አንድ አምስት ዓመት ያከበረች በኋላ 22 ወዳችኋለሁ። በሉ ወደ ስራ